ሰላም ውዶቼ እንዴት ናችሁ? ዛሬ እንደዚህ ቆንጆ የሆነ ለቁርስ ለመክሰስ የሚሆን ነገር ይዤላችሁ መጥቻለሁ። ተከታተሉኝ። በጣም ቀላል የሆነ አሰራር ነው። እዚህ ጋር አንዴ ሻይ ማንኪያ ሽርሾ ጨምሬያለሁ። ውድ ተመልካቾቼ እንግዲህ ውሃ ትንሽ እንጨምርና አንድ ላይ እንደዛ አድርገን እናሟሟዋለን ወይም እናዋህዳዋለን። ከዛ ትንሽ ጨው እንጨምራለን። ውድ ተመልካቾች ያላሳየኋችሁ ነገር ስኳር ጨምሬያለሁ። አሁን 2 የሾርባ ማንኪያ እንትን ጨምሬበታለሁ፣ ዘይት ጨምሬበታለሁ። ግን ያላሳየኋችሁ እንትን ጨምሬያለሁ፣ ስኳር ጨምሬያለሁ። 1 የሾርባ ማንኪያ ጨምሬበታለሁ። ከዛ ዱቄታችንን ጨምረን በደንብ አድርገን እናቦካዋለን። የተጠቀምኩት ዱቄት ግማሽ ኪሎ ነው። ወተት ነው የጨመርኩት። ወተት ካገኛችሁ ነው፣ ካላገኛችሁ ግዴታ አይደለም። ውድ ተመልካቾች እንግዲህ በዚህ መልኩ ትንሽ ውሃ ያደረግን ሽት አድርገን በደንብ እናቦካዋለን። እንዳይቀጥንም በጣም ደግሞ ወፍራም እንዳይሆን ልክ ዳቦ እንደምናቦካው አድርገን በደንብ ግን አሽተን ማብካት አለብን። እኔ ካሜራውን አቁሜ በደንብ አሽቼ አብኩቸዋለሁ። ውድ ተመልካቾቼ እንግዲህ በደንብ ካሸሁት በኋላ እንደዚህ ሆኗል። አሁን ኩፍ እስከሚል ድረስ እንጠብቃለን። እንግዲህ ኩፍ እስከሚልልን ድረስ ደግሞ ሌላ ስራችንን እንሰራለን። ውድ ተመልካቾች እዚህ ጋር የተፈጨ ስጋ አለኝ። የተፈጨ ስጋችንን መጥበሻችን ላይ አድርገን እናበስላለን። ውድ ተመልካቾች እንግዲህ በዚህ መልኩ ስጋችን በስሎልናል። እንደስከበሰለ በኋላ ወደ ዕቃ ላይ እንገለብጠውና ውድ ተመልካቾች ሽንኩርት እናቁላላለን። እንግዲህ እንደዛ አድርገን ሽንኩርታችንን እንጨምራለን። የተወሰነ ዘይት እንጨምርበታለን። ዘይት ሳናበዛ ውድ ተመልካቾች እንግዲህ ዝጋ ትንሽ ዘይት ጨምሬያለሁ። አሁን ዘይትና ሽንኩርታችንን አብረን እናበስላለን። እንግዲህ ሽንኩርታችን በዚህ መልኩ እየበሰለ ነው። በጣም ቡኒ እስከሚሆን ድረስ አናበስለውም ውድ ተመልካቾቼ። ከዛ የተከተፈ ነጭ ሽንኩርት የተፈጨ ሳይሆን የተከተፈ ነው የተጠቀምኩት። የተፈጨ ቢሆንም ችግር የለውም፣ የተከተፈ ቢሆንም ችግር የለውም። እንግዲህ እንደዛ አንድ ላይ እናቀላቅለዋለን። ከዛ መጀመሪያ ላይ ያበሰልነውን ስጋ እንጨምርበታለን። እንግዲህ ከሽንኩርታችን ጋር አንድ ላይ እናዋህደዋለን። ከዛ ጨው እንጨምራለን። ጨው እንደ ፍላጎታችን ነው ውድ ተመልካቾች። እዚህ ጋር እንትን 7 አይነት የተቀላቀሉ ቅመሞች ጨምሬያለሁ። እዚህ ደግሞ ሩዝሜሪና የናና ቅጠል አንድ ላይ ተፈጭቶ የተቀመጠ አለይ። ለቢዛ ለፓስታ ቆንጆ ነው። ከዛ ቁንዶ በርበሬ ትንሽ ጨምሬያለሁ። ትንሽ ነው የምንጨምረው ውድ ተመልካቾቼ። የሻይ ማንኪያ ሩብ የሚሆን በሻይ ማንኪያ። እንግዲህ በዚህ መልኩ እንደዛ አንድ ላይ እናዋህደዋለን። በጣም ድርቅ እንዳይልብን ስጋችን እሳታችንን ቀንስ አድርገን ለተወሰነ ለ5 ደቂቃ እንተዋዋለን። ረጠብ ያለ እንዲሆን ለምን ሽንኩርቱ ጋር አንድ ላይ ሲሆን ረጠብ ይላል። ግን እሳቱ በጣም እንትን ከሆነ ቶሎ ድርቅ ያደርገዋል። ረጠብ ያለ እንዲሆን እንደዚህ ገጥመን እናቆየዋለን። እንደዚህ በዚህ መልኩ አልደረቀም፣ ደህና ነው፣ ረጠብ ያለ ነው። እንግዲህ እዚህ ጋር ቃሪያችንን እንጨምራለን ውድ ተመልካቾች። እንግዲህ ቃሪያችንን ከጨመርን በኋላ እሳታችንን እናጠፋለን። ከዛ እስከሚቀዘቅዝ ድረስ እንጠብቀዋለን። ውድ ተመልካቾች እንደዛ አድርገን ይሄ አሰራር ሳምቡሳም ይሆናል። ስለዚህ ለዚህም ለቢዛም ይሆናል ውድ ተመልካቾች። እንግዲህ በዚህ መልኩ ሊጣችን ደግሞ ያነስ ከምንሰራ ድረስ ሊጣችን እንደዚህ ኩፍ ብሎልናል። ከዛ የምንዳምጥበት ዕቃ ላይ ዱቄትን እነሰንሳለን።
እንግዲህ እንደዚህ እየቀነስን ውድ ተመልካቾች የምንዳምጥበት እቃ ላይ በመዳመጫ እንዳምጠዋለን። መዳመጫ የሌላችሁ ሰዎች ደግሞ በእጃችሁ ገፋ ገፋ ስታደርጉት ይገፋል ማለት ነው። ስለዚህ በዚህ መልኩ እየዳመጥኩት ነው ውድ ተመልካቾች። እንግዲህ እንዳያችሁት በዚህ መልኩ አስተካክየዋለሁ። እዚህ ጋር እኔ ፒዛ አዘጋጀሁት የፒዛ ስልስ አለኝ። እሱን እቀባዋለሁ። ተዘጋጅቶ ፍሪጅ የተቀመጠ ነበር። እሱን እንደዛ አድርገን እንቀባዋለን። ዝሮ በዳቦ መልኩ ሆኖ ፒዛ ስለሆነ ለዛ ነው እሱን የቀባነው። ግን እንደምታዩት ያንን ያዘጋጀነውን ስጋ እዚህ ላይ እናደርጋለን። እንደዚህ እናስተካክለዋለን ውድ ተመልካቾቼ። እንግዲህ እኔ እንደማደርገው እንደዛ አድርገን እናጥፈዋለን። ከአንድ በኩል እንደዚህ ካጠፍነው በኋላ ከወዳኛው በኩል ደግሞ እናመጣና እዚህኛው ሊጥ ላይ እንደርበዋለን አጥፈን ማለት ነው። ለምን በኋላ እንዳይፈታብን። ከዛ በዚህ መልኩ እንደዚህ እናጣብቀዋለን። በእጃችን ጠበቅ ጠበቅ እያደረግን እያያዝን አንድ ላይ እንዲጣበቅ እናደርገዋለን። እንግዲህ እንደዚህ ከጨረስን በኋላ እንደዛ አስተካክለን ከጨረስን በኋላ አንስተን የምንጋግርበት እቃ ላይ እናደርገዋለን። ስናደርግ የምንጋግርበት እቃ ላይ ይሄን ያጣበቅነው ከታች ሰርቪሱ ላይ ነው የምናደርገው መጋገሪያችን ላይ። ከታች ከሆነ አይፈታም፣ ከላይ ከሆነ ግን ይፈታል። ስለዚህ ከታች ነው ያደረኩት። እንግዲህ በተመሳሳይ ሁሉንም እንደዛ አድርጌ አስተካክየዋለሁ። አሁን ምንድነው የምናደርገው? ቢላዋችንን እያስነካን ዘይት እያስነካን ቢላዋችንን እንደዚህ መሀከሉን ስንጥቅ ስንጥቅ እናደርገዋለን። እንግዲህ እንደዚህ ከሰነጠቅነው በኋላ ውድ ተመልካቾቼ መሀከሉን ከፈት ከፈት እናደርገዋለን ወደ ዳር። እንደምታዩት እንደዚህ ከፈት ከፈት አድርጌዋለሁ። ሁሉንም በዚህ መልኩ አስተካክለዋለሁ። ውድ ተመልካቾቼ ስራዬን የወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡኑ ነባሮች እንዴት ተለመደው ላይክ ሼር ኮሜንት በማድረግ አበረታቱኝ። እንግዲህ በዚህ መልኩ እንደዚህ ቆንጆ አርጌ አስተካክየዋለሁ። እዚህ ጋር ምንድነው የምንጨምርበት? ቺዝ እንጨምርበታለን ውድ ተመልካቾቼ። እንግዲህ በዳቦ መልኩ አድርገን ፒዛ እኔ ሰራ ነው ውድ ተመልካቾች። ይሄ በጣም ቆንጆ ነው። በተለይ ማታ ሰርተ ነው ለጠዋት ቁርስ በጣም አሪፍ ነው ውድ ተመልካቾች። እንግዲህ ትምህርት ቤት የተማሪ ልጆች ላላችሁ በጣም አሪፍ ነው። እንግዲህ እንዳያችሁት አብስየዋለሁ ኦቭን ውስጥ አስገብቼ ከላይም ከታችም ነው እኔ ለኮስኩት። በዚህ መልኩ ቆንጆ ሆኖ በስሏል እንዳያችሁት። አሁን ይሄ ለቁርስ ለትምህርት ቤትም ለቁርስ ይሆናቸዋል ለጠዋት ላይ። እንግዲህ በዚህ መልኩ እንዳያችሁት በጣም ነው የሚያምረው። ጣሙን በጣም ነው የሚጣፍጠው ውድ ተመልካቾች። ሰርታችሁ ሞክሩት። እንደ አማራጭ አንዳንድ ቀን ይሆናል። የውቂጡ